በጀርመን ውስጥ የአንዲት ኤርትራዊት እጆች ተቆርጠው መንገድ ዳር ተጥለው መገኘታቸው ከፍተኛ ድንጋጤን ፈጠረ። በጀርመን ጥገኝነት ጠይቃ ነዋሪ የሆነችው ማንነቷ ለጊዜው ያልተለየው ኤርትራዊት ዌስትፋኒያ ከተማ በተባለችው አካባቢ ኤ45 ጎዳና ላይ ከቀሪው የሰውነት ክፍሏ ተለይተው ሁለት እጆቿ ተቆርጠው ጎዳናው ላይ ተገኝተዋል። ማለዳ ላይ እጆቿ በአንድ አሽከርካሪ በጎዳና ላይ ታይተው ለፖሊስ የተጠቆመችው የዚህች ኤርትራዊ የተቀረው አካሏ የት እንዳለ ወይም እሷ በሕይወት ትኑር አትኑር እስካሁን ድረስ የጀርመን ፖሊስ ያወቀው ነገር የለም። የስደተኛዋ ኤርትራዊት ማንነት በፖሊስ የተለየው አንድ ዛፍ ስር ተቆርጦ ከተገኘው እጇ ላይ በተወሰደ አሻራ ምክንያት መሆኑንም ፖሊስ ገልጿል። በጀርመን ኮሎን የሚኖሩ የኤርትራውያን ኮሚኒቲ ውስጥ ተሳትፎ ያላቸው አቶ ወደብ ቴዎድሮስ ለቢቢሲ እንደተናገሩት ከሆነ ክስተቱ በሀገሪቱ ውስጥ ከፍተኛ ድንጋጤ የፈጠረ ሲሆን በየሰዓቱ ሚዲያዎች እየዘገቡት ነው ብለዋል። ይህ እጅግ በጣም አሰቃቂ ዜና ከተሰማ በኋላም በጀርመን በሚገኙ የኤርትራ ማህበረሰብ ዘንድም ከፍተኛ ሀዘንና ድንጋጤ ተፈጥሯል ሲሉም አብራርተዋል። የአንድ ልጅ እናት የሆነችውና ሁለት እጆቿን ከቀሪው አካሏ ተለይተው የተገኙት ኤርትራዊቷ ስደተኛ ባል እስካሁን የት እንደሚገኝ እንዳልታወቀ የጀርመን ጋዜጦች በዘገባቸው ያስታወቁ ሲሆን በወጡ የመገናኛ ብዙሃን ዘገባዎች የዚች የ32 ዓመት ሴት ልጅ ነው የተባለ የ3 ወር ህፃን እጆቿ ከተገኙበት ስፍራ በቅርብ ርቀት ላይ በሚገኝ የኮፕቲክ ኦርቶዶክስ ቤተክርስቲያን ገዳም ደጅ በህፃን ጋሪ ላይ ለብቻው ተቀምጦ ተገኝቷል። እጆቿ ተቆርጦ የተገኘችው ኤርትራዊት ጥገኝነት ለመጠየቅ ከኤርትራ የመጣች እንደሆነችና በቦን ከተማ የጥገኝነት ጠያቂዎች መጠለያ ማዕከል ውስጥ ተመዝግባ እንደነበር ፖሊስ ካገኘው የሰነድ መረጃ አረጋግጧል። ከእናቱ ተለይቶ ተጥሎ የተገኘውም ጨቅላ ህፃን ልጇ በአሁኑ ጊዜም በልጆች ማቆያ ውስጥ እንክብካቤ እየተደረገለት እንደሆነ በፖሊስ መግለጫ ላይ የተጠቀሰ ሲሆን ተቆርጠው የተቀመጡት እጆቿም ወድቀው በተገኘበት ቦታ ላይ ትኖርበት ከነበረው አካባቢ ርቆ የሚገኝ መሆኑም አነጋጋሪነቱን ከፍ እንዲል አድርጎታል። ይህ ክስተት በጀርመን የተሰማው አንዲት ሴት ባሳለፍነው እሁድ ከሌሊቱ 9 ሰዓት ለሰኞ አጥቢያ ያልተለመደ ነገር መንገድ ላይ ተመለከትኩኝ ብላ ለፖሊስ ጥቆማ በመስጠቷ በኋላ ነው። የአደጋ ጊዜ ሰራተኞች ቦታው ሲደርሱ ሁለት የተቆረጡ እጆች ዋና መንገድ ላይ ተጥለው አግኝተዋል።